አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላምና ጤና ይሁንልኝ። መልካም ነው ኢንሻአላህ። ሰሞኑን በተለይ ተለቀን እየሰማን ያለነው ነገር በጣም የሚዘገንን የሚያስፈራው ለራስ የሚያሰኝ ማለት ነው። በተለይ በዚህ የሚሰሩ እህቶቻችን የተለያዩ ሳቢታ እንዲሁም ምክንያቱም እርግጠኝነት ባልተረጋገጠና ባልታወቀ ነገር ህይወታችን ማለት ነው የተሰማነው በሚሰጠው ባቡን በፊት ብዙ እህቶች ህይወት እየተነገረ ነው ማለት ነው። እና ለምን ታላችሁ አንዳንድ ሰውን አለውበት አንዳንድ ሰውን ሁሉ ነገር ሰላም ማለት ደስታ ያለበት ሰላም ያለበት ጊዜ ይሆናል። አንዳንድ ሰሞን ደግሞ በቃ ሀዘን ለቅሶ ጦርነት ያለበት ይሆናልና አላህ እንደዛ ነው የሚጠብቀን። ሌላ ምንም አይባልም። በተለይ በስደት ላይ በጣም ከባድ ነው ሀሰትን። ምክንያቱም ከሀገራችን ስንወጣ ሁላችንም ሰርተን ተለውጠን በሰላም በጤና ከቤተሰቦቻችን ከልጆቻችን ጋር ለመገናኘት ነው አወጣጣችን። ብዙ አላማ ብዙ እቅድ ብዙ ፕሮግራም ይዘን ማለት ነው። ነገር ግን ያ ሁሉ ሳይሆን ሁሉም ነገር በአጭር ይቀርና እኛም እንደወጣን ሳንመለስ በስደት ይቀራል ማለት ነው። እና ያው እንግዲህ እንደዚህ በፎቶ የምትመለከቷቸው እህቶቻችን አንደኛዋ ያው ሙታን የተገኘችው ይችኛዋ ሂጃብ የለበሰችው እህታችን ደግሞ አቡዳቢ የሚባል ቦታ ላይ አረብ ቤት እየሰራች እያለች ከፎቅ ላይ ወድቃ ራሷን አጥፍታለች። ራሷ ናት ምን እንደሆነች ምን በምን ምክንያት እንደሆነ ምንም አልታወቀም። ራሷን ከፎቅ ላይ ወርውራ ሞታለች ብቻ ነው የተባለው። እርግጠኛው እንግዲህ ምን እንደሆነ አላሁ አለም። እሷው ራሷ እውነት ህይወቷን ታጥፋ ወይም ደግሞ እንግዲህ አረቦች የሆነ ነገር ያደርጓት ምንም የሚታወቅ ነገር የለም። ብቻ ህይወቷ ማለፉ መሞቷ ነው የተነገረው። ገና እንግዲህ ኤምባሲ ያለውን ነገር እያጣራ ነው የተባለው እና ትክክለኛውን እርግጠኛውን አላህ ነው የሚያውቀው። በእርግጥ አንዳንዴ በውስጣችን ሁላችንም የሆነ ከባድ ችግር ከባድ ብሶትና ህመም አለብን። ሁሉም ሰው ደስተኛ አይደለም። የሳቀው ሁሉ የተንቀሳቀሰው ሁሉ በስራ ላይ ያለው ሁሉ ደስተኛ አይደለም። በተለያየ ምክንያት እና በተለያየ ችግር ቢሆንም የየራሱ የሆነ ህመም እና የየራሱ የሆነ ችግር አለበት የሰው ልጅ ማለት ነው። ሁሉም ነገር ሙሉ አይደለም። ሁሉም ነገር ደግሞ እጅ በእጅ አይሆንም። ነገሮች ሁሉ በፈለግንባቸው እና ባሰብንባቸው ሰዓት አይሆንም እና ይሄ ነገር በሆነበት ሰዓት መፍትሄው ራስን ማጥፋት አይደለም። ራስን ማጥፋት መፍትሄ ሊሆን አይችልም። ራስን ማጥፋት አኼራችንንም ዱንያችንንም አበላሽተን በቃ ከሁለቱም ሀገር ምንም ትርፍ ሳይኖረን በዚህም ስቃይ በዛኛውም ዓለም ስቃይ ነው የሚሆንብን ማለት ነው። ስለዚህ ችግር እንዳይመጣ የለም። ማንኛውም ሰው ከባድ የሚሆን ቀላልም ችግር ይመጣል። ነገር ግን ማወቅ ያለብን ሁሉም ነገር በነበረበት አይቆምም በነበረበት አይቀጥልም። ነገ ከነገ ወዲያ ሌላ ቀን ነው። ሁሉም ነገር ያልፋል። ዋናው ነገር እኛ ደህና እንሆን እኛ ሰላም እንሆን። ለጊዜው የሚያስለቅሱን የሚያስከፉን ውስጣችንን የሚጎዱን እንዲሁም ደግሞ በትዳር ላይ ክህደትም ሊሆን ይችላል። እንዲሁም ደግሞ አለመሳካት የነገሮች አለመሳካት ያሰብነው ያቀድነው ሁሉ በጊዜው ያለመሆን ሊሆን ይችላል። ይሄ ነገር አንዳንዴ ነገሮች በተለይ ሲደራረቡብን ከማሰብም በላይ ከመጨናነቅም በላይ ሲሆኑብን በቃ ራሳችንን ለማጥፋት እንወስናለን ማለት ነው። ያው ሰይጣንም ደግሞ እንደዚህ አይነት ነገር ይገፋፋናል ወደ ኸይር ነገር እና ወደ ጥሩ ነገር አይመራንም እንጂ ለእንደዚህ አይነቱ ክፉና መጥፎ ነገር ይመራናል ማለት ነው። እና ራስን መቆጣጠር የሚባል ነገር አለ። ራስን መቆጣጠር ነገም ሌላ ቀን ነው ያልፋል የማያልፍ የለም ብሎ ዛሬን ሳይሆን ነገን ማሰብ ማለት ነው። ምክንያቱም ነገሮች ሁሉ ዛሬ በነበሩበት የሚቆሙ የለም። ደስታም ያልፋል ሀዘንም ያልፋል ማግኘትም ማጣትም ሁሉም ነገር ያልፋል እና
አንዳንዴ የምንወስናቸውን ውሳኔዎች ያን ያክል ከባድ ባናደርጋቸው፣ በተለይ በህይወታችን ላይ አደጋና ችግር ሊፈጥሩ የሚያመጡ ነገሮችን ከህይወታችን ብናርቃቸው፣ ሀሳቡ እንኳን ወደ ውስጣችን በሚመጣልን ሰዓት በቃ ከውስጣችን ለማውጣት ነገሮችን ለመቀየር ብንሞክር ማለት ነው። እና ከባድ ነው። በተለይ እናት ልጄ ትመጣለች መቼም የእናትን አንጀት የወለደ ነው የሚያውቀው። በመሰረቱ በናፍቆት እየተንገበገቡ የልጃቸውን ሀገር መመለስ በተስፋ እየጠበቁ እያሉ ባልታወቀ ምክንያት ልጃችሁ ሙታላችኋለች ተብሎ መርዶ ሲነገር ለእናት ምን ያክል ከባድ እንደሆነ እሰቡ። ምናልባት አንዳንዴ የሞተ የተጎዳ የቆመ ምንም አይሆንም እህል ውሃ እያለ ይባላል። ውሸት ነው የምር። ሁሉም ሰው ያዝናል ማለት አይደለም። ሁሉም ሰው ደግሞ ዛሬ አልቅሶ ነገ ዝም ይላል፣ ይረሳናል፣ ከውስጡ ያወጣናል ማለት አይደለም። ሌላውን ተውትና እናት ሁሌም ቢሆን በህይወት እስካለ ድረስ የልጇ ዘንድ ከውስጡ አይወጣም። አንዳንዴ እናት ከልጇ ሞት የራሷ ሞትን ትመርጣለች። ምክንያቱም እሷ ከሞተች በቃ እሷ ተቀድማ ልጆቿን ማኖር ስለምትፈልግ፣ በልጅ ሐዘን ግን በጣም ከባድ ነው ማለት ነው። እና ራሳችሁን ጠብቁ። ወላሂ የማያልፍ ቀን የለም። ለሚያልፍ ቀን ብላችሁ ራሳችሁን ለአደጋ አትጣሉ ነው የምለው። ሁለተኛ ነገር ደግሞ አንድ እህታችን እንደዚሁ ቁርአን ከጓደኞቿ ጋር በግሩፕ ወይም በመርከዝ ቁርአን ስትቀራ አምሽታ ማታ ላይ አረቧ አርዳ ገላታለች ነው ያሉት። እንግዲህ ምን ብታደርጋት፣ ምን ብትበድላት፣ ምን አይነት ጨካኝና ምን አይነት አረመኔ እንደሆነች አላሁ አለም። በምን ምክንያት እንደሆነ የእሷም እስካሁን ምንም የታወቀ ነገር የለም። ብቻ አረቧ እንዳረዳቻት እና እንደገደለቻት ቁርአን ስትቀራ አምሽታ ከጓደኞቿ ጋር ማታ ላይ አረቧ አርዳ እንደገደላቻት ነው የተነገረው ማለት ነው። እንግዲህ እሷም በምን ችግር እና በምን ሰበብ በምን ምክንያት እንደሆነ ምንም የሚታወቅ ነገር የለም። እና ሁላችንም በያለንበት ዱዓ እናድርግ። የምር ዱዓ እናድርግ። በሰላም እንደወጣን በሰላም እንድንገባ አላህ ከክፉ ከመጥፎ ነገር ሁሉ ጥብቅ ክልክል እንዳደርገን ማለት ነው። እና ከአረቦችም ጋር ስንኖር ተስማምተን፣ ካልሆነም ደግሞ ክፉ ከሆኑ ምን ይዤ ሀገሬ እገባለሁ፣ ምን ይዤ ወደ ቤተሰብ እመለሳለሁ ብለን ችግሮችን ሁሉ በቃ ከአቅማችን በላይ እየሆኑ እንደዚህ ደግሞ ለህይወታችን አደጋ ሊያመጡ ሰበብ በሚፈልጉበት ሰዓት በሰላም ወደ ሀገራችን ብንገባ ብንመለስ ይሻላል ማለት ነው። ምክንያቱም እኛ ደህና ከሆን ሁሉም ነገር ነገ ከነገ ወዲያ የተሻለ ጊዜ ሊኖር ይችላል። እኛ ግን እንኳን ሞት አይደለም አካለ ጎደሎ ከሆን በሽተኛ ከሆን ግን ሁሉም ነገር ሲቀር ይቀራል ማለት ነው። እና አላህ ከእንደዛ ነው ይጠብቀን። ሁላችሁም ራሳችሁን ጠብቁ። ቢያንስ የሆነ የምትኖሩለት ሰው ሊኖር ይገባል። የምትኖሩለት በቃ የእናንተ መኖር የሚያኖረው የእናንተ መደሰት የሚያስደስተው ሰው ስለሚኖር ራሳችሁን ጠብቁ።